ሰላም ውድና የተከበራችሁ የአሪፍ ዜና ቤተሰቦች ለአሁን ያዘጋጀላችሁ መረጃዎች ማቅረብ ጀመርን። በቅድሚያም ዋና ዋናዎቹን አስደምጣችሁ የጠቅላይ ሚኒስትሩ ነዳጅ ወደ ውጭ የመላክ ፕሮጀክት መቋረጡ ተሰማ። የምናወራው ቅዠት አይደለም በሚለው ንግግራቸው የሚታወቁት ጠቅላይ ሚኒስትር አብይ አህመድ ከሰሞኑን በሚቀጥለው መስከረም ነዳጅ ወደ ውጭ እንልካለን ብለው ነበር። ሆኖም ይህ ጠቅላይ ሚኒስትሩ በሚስጥር ይዘነው ነበር ያሉት ፕሮጀክት ባልተጠበቀ ምክንያት ተቋርጧል ተብሏል። ዝርዝሩን ይዘናል። በአማራ ክልል የተካሄደ ያለው ዘመቻ ማዕበል ዛሬም ተጠናክሮ ቀጥሏል። የፋኖ ኃይሎችም ዘመቻው ተቀልብሷል ብለዋል። ኮማንዶዎችን ጨምሮም በርካታ ተጨማሪ መንግስት ኃይል ወደ ክልሉ እየገባ መሆኑ ታውቋል። የፋኖ ኃይሎችም ዋናና ዓለም አቀፍ መንገድ ጭምር ይዘዋል። ምሽጉንም ተቆጣጥሯል ተብሏል። ዘመቻ ማዕበልን ተከትሎ ከክልሉ የተለያዩ አካባቢዎች የወጡ አዳዲስ መረጃዎችን በዝርዝር እናስደምጣቸዋለን። ህወሓት ያስመረቃቸው ኮማንዶዎች እያነጋገሩ ነው። በነገራችን ላይ እነዚህ ሰዎች 40 ምናምን ዓመት እንዋጋ እያሉ የትግራይ ወጣትን እያስጨረሱ አንዳቸውም ሳይሞቱ ሀገር ሰላም ገቡ። አሁንም አስጨርሰው አይሞቱም እነሱ። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም እንኳን ማጥፋት አንበረከኩንም ሲሉ ተናግረዋል። ሊቀመንበሩ የፌዴራል መንግስቱን በመክሰስ ለጌታቸው ረዳም አነጋጋሪ መልእክት ልከዋል። ሌላኛው መረጃችን ነው። ክቡራን ተመልካቾች አብራችሁ ውስጥ ቆዩ። እነዚህንና ሌሎች መረጃዎችን እናስደምጣችኋለን። እስከ ፍጻሜው አብራችሁን ቆዩ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን እያልን ወደ መረጃዎቹ አለፍን። በመጀመሪያም የጠቅላይ ሚኒስትሩ ነዳጅ ወደ ውጭ የመላክ ፕሮጀክት ባልተጠበቀ ሁኔታ መቋረጡ ተሰማ። ኢትዮጵያ በኦጋዴን የሚገኘውን የተፈጥሮ ጋዝ ክምችቷን ወደ ውጭ ለመላክ እቅድ ይዛ የነበረ ቢሆንም ፕሮጀክቱ የገንዘብ እጥረት ገጥሞታል ተብሏል። ጠቅላይ ሚኒስትር አብይ አህመድ ስልጣን በያዙ ማግስት ኢትዮጵያውያን እንኳን ደስ አላችሁ ኢትዮጵያ ነዳጅ ልታወጣ ነው ሲሉም በሰበር ዜና ማስነገራቸው ይታወሳል። አሁን የደረሰን ሰበር ዜና አለ። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ የማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከምስራቅ ኢትዮጵያ የሚወጣው ነዳጅ በቀጥታ በሚዘረጋው የፓይፕላይን ወደ ጅቡቲ ሄዶ ለኤክስፖርት እንዲቀርብ። ሆኖም ይህ የጠቅላይ ሚኒስትሩ የብስራት ነገር መሬት ላይ ሳይታይ 7 ዓመታትን ካስቆጠረ በኋላም ከሰሞኑን ዳግም መነጋገሪያ ሆኗል። የምናወራው ቅዠት አይደለም የምንናገረውን በተግባር እናሳያለን በሚለው ተደጋጋሚ ንግግራቸው የሚታወቁት ጠቅላይ ሚኒስትሩም ከሰሞኑን ከተፎካካሪ ፖለቲካ ፓርቲ አመራሮች ከመምህራንና ከጤና ባለሙያዎች ጋር ባደረጓቸው ስብሰባዎች ላይ ኢትዮጵያ በሚቀጥለው መስከረም የተፈጥሮ ጋዝን ወደ ውጭ ኤክስፖርት አድርጋለች፣ ይህንን ፕሮጀክት በሚስጥር ይዘነው ነበር፣ በዋናነትም ሲከታተለው የነበረ ፕሮጀክት ነው ሲሉም ተናግረው ነበር። ሆኖም ይህ ጠቅላይ ሚኒስትሩ በሚስጥር ይዘነው ነበር ያሉት የተፈጥሮ ጋዝን ወደ ውጭ የመላክ ፕሮጀክት በገንዘብ እጥረት ምክንያት መቋረጡን ካፒታል ኢትዮጵያ ጋዜጣ ዛሬ የማዕድን ሚኒስትርን ዋቢ በማድረግ ባወጣው ዘገባ ላይ ያስነብቧል። ኢትዮጵያ በኦጋዴን ተፋሰስ ካሉባና ሂላሊ አካባቢዎች እስካሁን ድረስ ያልወጣም ከፍተኛ የተፈጥሮ ጋዝ ክምችት እንዳላትና ይህም ለማዳበሪያና ለተፈጥሮ ጋዝ የኃይል ምንጭነት እንደሚያገለግል ተገልጿል። ሆኖም ይህን የተፈጥሮ ጋዝ ክምችት ወደ ውጭ ለመላክ በሚስጥር ተይዞ የነበረው ፕሮጀክት በገንዘብ እጥረት ምክንያት መሰረዙንና በዚህም የተፈጥሮ ጋዝ ክምችቱን ኢትዮጵያ ለሀገር ውስጥ ፍጆታ ለማዋል አዲስ ፕሮጀክት እየነደፈች መሆኑንም ዘገባው አክሏል። ሆኖም ጠቅላይ ሚኒስትሩ በከፍተኛ በጀት ቤተ መንግስት እየገነባ ነው እያሉ ይህ ታላቅ ፕሮጀክት የገንዘብ እጥረት ገጠመው መባሉ አነጋጋሪ ሆኗል። በሀገሪቱ ቅድሚያ መሰጠት ያለባቸው ፕሮጀክቶች የትኞቹ ናቸው የሚለው ጉዳይም በፓርላማው ዘንድ በተደጋጋሚ ጊዜም ጥያቄ ተነስቶበት እንደነበር ይታወሳል። በአማራ ክልል ዛሬ 4ኛ ቀኑን የያዘው ዘመቻ ማዕበል ተጠናክሮ ቀጥሏል። ዘመቻ ማዕበልን ተከትሎም ዛሬ ከክልሉ የተለያዩ አካባቢዎች በወጡ ተጨማሪ አዳዲስ መረጃዎች የፋኖ ኃይሎች ካምፖችን፣ ምሽጎችን እንዲሁም ዋና ዓለም አቀፍ መንገዶችን ጭምር መቆጣጠራቸው ተሰምቷል። በጎንደር ዙሪያ ትናንት በ8 ወረዳዎችና በ14 ቦታዎች ላይ የነበረውን ከባድ ውጊያ ተከትሎም በረራ እስከ መቋረጥና በከተማ ውስጥ በደረሰ የቦምብ ፍንዳታ በጎንደር የድጋፍ ሰልፉ መስተጓጎሉ እንዲሁም ሰልፉም የተሰረዙባቸው ቦታዎች ጭምር መኖራቸውን መዘገባችን ይታወሳል። ትላንት በምስራቅ በለሳ ጣይመን በተባለ ቦታ በነበረው ከባድ ውጊያም ከፍተኛ ሰብአዊና ወታደራዊ ጉዳት ደርሷል። የመንግስት ኃይሎችም ካምፑን ለቀው ወጥተዋል። የሻምበል መሪውን ጨምሮም ከ24 በላይ ወታደሮች ሙትና ቁስለኛ ሆነዋል። ምሽጉንም የፋኖ ኃይሎች ይዘዋል ተብሏል። በጎንደር ቀጠና ከባድ ጉዳት ያስተናገደው ማክሰኝት ላይ የነበረው ውጊያ ነው የተባለ ሲሆን 2 የወረዳው ባለስልጣናትን ጨምሮም 2/3 የሚሆነው የወረዳው ሚሊሻ አባላት ህይወት አልፏል። ትናንትና ዛሬም በወረዳው በርካታ ቦታዎች ላይ የቀብር ስነ ስርዓቶች እየተፈጸሙ ነው ተብሏል። ከመተማ በወጡ መረጃዎችም ኢትዮጵያና ሱዳንን የሚያገናኘው ዋናው መንገድ ዛሬ ጠዋቱን በፋኖ ኃይሎች ተይዞ እንደነበርና ከመተማ እስከ ጎንደር በር ድረስ ባሉ ቀጠናዎች የፋኖ ኃይሎች መግባታቸውን ተከትሎም የመንግስት ኃይሎች ከ3 ወታደራዊ ካምፖች ወደ አካባቢው ተንቀሳቅሰዋል። ሆኖም እስካሁን ግን የተከፈተ ውጊያ የለም ተብሏል። ከጎጃም ቀጠና በተሰማው ዜናም
በበለሳና አካባቢው ዛሬም ለሶስተኛ ቀን የዘለቀ ውጊያ ሲደረግ የዋለ ሲሆን ውጊያው ግሽ አባይ ከተማ ድረስ ዘልቆም ካምፕ ውስጥ የነበሩ የሚሊሻ አባላት ካምፑን ጥለው ወጥተዋል። እስር ቤቱም ተሰብሮ የፋኖ ደጋፊ ናቸው በሚል ታስሮ የነበሩ በመቶዎች የሚቆጠሩ እስረኞች እንዲያመልጡ ተደርጓል ተብሏል። በምስራቅ ጎጃም ሸበል በረንታም በተለይ ጎባጤ ተብሎ የሚጠራው ቦታም አንድ ወታደራዊ ፓትሮል ላይ ድንገተኛ የደፈጣ ጥቃት ተፈጽሞም አንድ ወታደራዊ ቡድን መሪን ጨምሮም በወታደሮች ላይ ጉዳት ደርሷል። የብልጽግናዊ ድጋፍ ሰልፍም ተስተጓጉሏል ተብሏል። ዘመቻ ማዕበልን ተከትሎም በወሎ ራያ ቀጠና በነበረው ውጊያም ፋኖ በሜካናይዝድ የታገዘ የአጸፋ ምላሽ ሰጥቷል። የሜካናይዝድ ኃይል አደረጃጀቶችንም ፋኖ ተግባራዊ ያደረገ ነው ተብሏል። በወሎ ቀጠና ፋኖ ለ2 ዓመታት ይዟቸው የነበሩ ቀጠናዎችን ለማስለቀቅ የመንግስት ኃይሎች ወደ ተኩለሽና አዛዥ አምባ ሲገቡ የፋኖ ኃይሎች በሌላ በኩል ከወልዲያ ወደ መቀሌ የሚወስደውን ዋናውን መንገድ በመቆጣጠርና በ4 ካምፖች ላይም ጥቃት በመፈጸም ቀጠናዎችን አስለቅቀዋል ተብሏል። በላስታ ላሊበላ ቀጠናዎችም በላሊበላ ከተማና በገዳን አካባቢ የነበሩ ውጊያዎች ዘመቻ ማዕበል መቀልበሱን የሚያሳዩ ናቸው ተብሏል። በሸዋ ቀጠናም ከሰኔ 30 በፊት ጅሁር፣ ጅማ ወንዝና የይፋት ቀጠናዎችን ለመያዝ የተደረገው መጠነ ሰፊ ዘመቻም አልተሳካም። የመንግስት ኃይሎችም ወደ ወረዳው ማዕከላት ተመልሰዋል ተብሏል። ሆኖም ዘመቻ ማዕበልን ተከትሎ ዛሬም ተጨማሪ የመንግስት ኃይል ወደ ክልሉ እየገባ ሲሆን በርካታ ወታደሮችን የጫኑ ተሽከርካሪዎችም ከአፋር በኩል እንዲሁም ከአዲስ አበባም ተጨማሪ የኮማንዶ ኃይል በደብረ ብርሃን በኩል ወደ ክልሉ እየገባ መሆኑ ታውቋል። ይህም ዘመቻው እስከ ሰኔ 30 ተጠናክሮ እንደሚቀጥል የሚያሳይ ነው ተብሏል። ይህ በእንዲህ እንዳለ የፋኖ ኃይሎች በተለያዩ ቦታዎች ምልምል ወታደሮችና ኮማንዶዎችን ማስመረቃቸው የተሰማ ሲሆን ትላንት በማዕከላዊ ጎንደር፣ ምዕራብ ጎንደር እንዲሁም በምስራቅ ጎጃም የተለያዩ ቦታዎች አዳዲስ የፋኖ እግረኛና የኮማንዶ አባላት ተመርቀዋል ተብሏል። በወሎ ቀጠናም የፋኖ ሰራዊት የጤና መኮንኖች መመረቃቸው ተነግሯል። በመጨረሻም ህወሓት ያስመረቃቸው ኮማንዶዎች እያነጋገሩ ነው። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም እንኳን ማጥፋት አያንበረክኩንም ሲሉ ተናግረዋል። እነሱ አይሞቱም፣ ወጣቱን ግን ይማገራሉ ሲሉም ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት መናገራቸው ይታወሳል። አይሞቱም እነሱ እንዋጋ ማለት እኔን ጠብቀኝ ማለት ነው እና የማን ሞኝ ነው ለነሱ በአመት ዓመት ህይወት እየገበረ እነሱን የሚያኖረው? ህወሓት በ2013 ዓ.ም በነበረው ጦርነት የፌዴራል መንግስት መቀሌን ለቀው የወጣበትን ሰኔ 21 2013 ዓ.ም የድል ቀን በሚል እንደ አዲስ እየዘከረ በጦርነቱ ህይወታቸው ያለፉ ወታደሮችና አመራሮችን አስክሬን ካረፉበት ቦታ በማውጣትና በአንድ ቦታ በማሰባሰብ የቀብር ስነ ስርዓት እየፈጸመ ለህልውና የተከፈለ መስዋዕትነት በሚልም ሐውልት እያቆመ ይገኛል። ህወሓት ሰኔ 21ን በዚህ መልክ ከዘከረ በኋላም ኮማንዶችን ሲያስመርቅና ወታደራዊ ትርኢቶችን ሲያሳይ ውሏል። የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም የአስክሬን በአንድ ቦታ ማሳረፍ መርሃ ግብሩን ካካሄዱ በኋላ ባደረጉት ንግግር ሰኔ 21 2013 ዓ.ም የፌዴራል መንግስት መቀሌን የለቀቀበት፣ የትግራይ ሰራዊት ወደ መቀሌ ተመልሶና ትግራይን የተቆጣጠረበት፣ ህዝቡም የመረጠውን መንግስት ወደ ቦታው የመለሰበት፣ ዓለምን የሚያስደመመበት 4ኛ ዓመት ዝክረ ዕለት ነው ብለዋል። አክለውም የጸሊሞ ውጊያ ጄኖሳይድ እንዳይቀጥል መስዋዕትነት የተከፈለበት፣ ጠላት የተሸነፈበት፣ የትግራይን ህዝብ እንኳን ማጥፋት ማንበርከክ እንደማይቻል ጠላት ዳግም እንዲያስብ ካደረጉ ታሪካዊ ውጊያዎች መካከል የሚጠቀስና የትግራይ ህዝብን ቁጥሩ ትንሽ ቢሆንም ብዙ ሀብትና የሰው ያላቸውን አካላት ገጥሞ እንደማይንበረከክ ያረጋገጠበት፣ ለማንነቱና ለክብሩም የሚያስፈልገው መስዋዕትነት እንደሚከፍል ያሳየበት ውጊያ ነበር ብለዋል። ደብረጽዮን ከዛ ውጊያ በኋላም በእነ አሜሪካና አፍሪካ ህብረት በኩል ድርድር ተደርጎ ወደ ሰላም መምጣት ቢቻልም ነገር ግን አሁንም ግዛቶቻችን ነጻ አልወጡም፣ ተፈናቃዮችም አልተመለሱም ሲሉም የፌዴራል መንግስቱን ከሷል። የፌዴራል መንግስቱ አሁንም ክልከላና አቀባባ ማድረግ ስምምነቱን የጣሰን ያሉት ሊቀመንበሩ አሁን ሰማዕታትን የምንዘክረው ጦርነት ፈልገን ወይንም ለሌላ ትንኮላ ሳይሆን ግዛቶቻችንና ተፈናቃዮች እንዲመለሱ ሰላማዊ የፖለቲካ ትግላችንንም እንደምንቀጥል ለሁሉም ወዳጆቻችን ለማሳወቅ ነው ብለዋል። ደብረጽዮን ለጌታቸው ረዳም ባስተላለፉት መልእክት የተከበርከው አቶ ጌታቸው ካሉ በኋላም ጌታቸው የለም ሲሉም ተሳልቋል። ሆኖም ከዝክሩ በኋላም ህወሓት ኮማንዶ ሲያስመርቅ የታየ ሲሆን በኮማንዶ ምርቃቱና ወታደራዊ ትርኢቱም ላይ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ምክትላቸው አማኑኤል አሰፋ ከፋኖና ኤርትራ ጋር እየሰሩ ነው በሚል መከላከያ የከሰሳቸው የህወሓቱ ጀነራል ምግባይ ኃይልን ጨምሮም ሌሎች የህወሓት ፖለቲካዊና ወታደራዊ አመራሮች ተገኝተዋል። ተመራቂ ኮማንዶዎቹም የተለያዩ ትርኢቶችን አሳይተዋል። ሆኖም ይህ የህወሓት የሰሞኑን እንቅስቃሴ ህወሓት ለዳግም ጦርነት የተዘጋጀ መሆኑን የሚያሳይ ነው ሲሉም አንዳንዶች እየገለጹ ይገኛል። ክቡራን ተመልካቾች ለሰዓቱ ያዝናቸው መረጃዎች በዚሁ አበቁ። በሌሎች መረጃዎች ዳግም እስከምንመለስ በያለንበት የዓለም ዳርቻ ቸር ያሰማን።